አንድ ሐሳብ አለን እንበል። በጣም ምርጥ ሐሳብ። ያንን ሐሳብ እንዴት ነው ወደ ዓለም አቀፍ መድረክ ወስደን እንዲታየልን ምናልባትም ገቢ እስከ ማግኘት ልናደርሰው የምንችለው? እንግዲህ በዚህ ትንታኔ ውስጥ የዩቲዩብ ቻናልን ከባዶ ጀምሮ እንዴት መክፈት እንደሚቻል ደረጃ በደረጃ አብረን እናያለን። ስለዚህ በዛሬው ዝግጅታችን መጀመሪያ ቻናል ለምን ያስፈልገናል ከሚለው እንሳለን። ቀጥሎ አካውንት እንዴት እንደምናዘጋጅ፣ የመጀመሪያ ቪዲዮአችንን እንዴት እንደምንጭን፣ ከዛ ደግሞ ብዙ ሰው እንዲያየው ምን ማድረግ እንዳለብን እናያለን። በመጨረሻም በጣም ወሳኝ የሆኑትን ሕጎች እንቃኛለን። እሺ፣ ወደ መጀመሪያው ክፍል ስንገባ ለምን ዩቲዩብ ቻናል መክፈት አስፈለገ? በቃ ዝም ብለን ቪዲዮ ፖስት ለማድረግ ብቻ ነው ወይስ ከዛ የዘለለ ጥቅም አለው? እስኪ ጥቅሞቹን እንመልከት። እውነት ለመናገር የዩቲዩብ ቻናል መኖር ከምናስበው በላይ ብዙ ጥቅሞች አሉት። ለምሳሌ የራሳችን የሆነ ንግድ ወይም ብራንድ ካለን ብዙ ደንበኞችን ለመሳብ ይረዳናል። ከዛም አልፎ አዲስ የገቢ ምንጭ መፍጠር ያስችላል። በምንሰራበት መስክ ላይ ደግሞ እንደ ባለሙያ እንድንታይና ስማችን እንዲገነባ ያደርጋል። በቃ ሁሉም ቪዲዮአችንን አንድ ቦታ ላይ የምናስቀምጡበት የራሳችን የሆነ ማዕከል እንደማለት ነው። አሪፍ፣ ጥቅሞቹን አይተናል። አሁን ወደ ተግባር እንግባ። ዩቲዩብ ቻናል ለመክፈት የሚያስፈልጉትን መሰረታዊ አካውንቶች እንዴት ነው የምናዋቅረው? የቻናል የመክፈቱ ሂደት በጣም ቀላል ነው። በቃ እነዚህን 4 ቀላል ደረጃዎች በመከተል ማንም ሰው የራሱን ቻናል በቀላሉ መክፈት ይችላል። እስኪ አንድ በአንድ እንያቸው። እዚህ ጋር ነው ሁሉም ነገር የሚጀመረው። የጉግል አካውንት ግድ ያስፈልጋል። ለዩቲዩብ ቻናል እንደ መታወቂያ እንደ ቁልፍ ነው የሚያገለግለው። ያለ ጉግል አካውንት ምንም ነገር መጀመር አይቻልም። እሺ፣ ቻናሉን ከፍተናል። ቀጥሎ ምንድነው? እርግጥ ነው ቪዲዮ መጫን። አሁን ቪዲዮ የመጫኑ ሂደት ምን እንደሚመስል እና ምን ያህል ቀላል እንደሆነ አሳያችኋለሁ። የመጀመሪያው እርምጃ በዩቲዩብ ስቱዲዮ ውስጥ የቪዲዮ ፋይላችንን መምረጥ ነው። በቃ በቀላሉ ፋይሉን ወደ ተዘጋጀው ቦታ ጎትቶ መጣል ወይም ደግሞ ፋይሎችን ምረጥ የሚለውን በተን መጫን ብቻ ነው። ቪዲዮ እየተጫነ ባለበት ጊዜ ርዕሱን እና መግለጫውን መሙላት በጣም ወሳኝ ነው። ይህን ነገር ቪዲዮ ስለምን እንደሆነ ዩቲዩብ እንዲያውቅና ለትክክለኞቹ ተመልካቾች እንዲያደርስለት ይረዳዋል። ዝም ብሎ መጫን ብቻ በቂ አይደለም። እዚህ ላይ 3 ምርጫዎች አሉን። ይፋዊ ወይም ፐብሊክ ካደረግነው ማንኛውም ሰው ማየት ይችላል። ያልተዘረዘረ ወይም አንሊስትድ ከሆነ ሊንኩ ያለው ሰው ብቻ ነው የሚያየው። የግል ወይም ፕራይቬት ካደረግነው ደግሞ እኛ የመረጥናቸው ሰዎች ብቻ እንዲያዩት ይፈቀዳል። እሺ፣ አሁን በጣም ወሳኝ ወደ ሆነው ጉዳይ ይምጣ። ቪዲዮ ሰርተን ጫንን፣ በጣም ጥሩ። ግን ሰዎች እንዴት ነው የሚያገኙት? ዝም ብሎ ሰማይ ላይ ተነሳፎ የሚቀር ነገር እንዳይሆን መፍትሄው የፍለጋ ፕሮግራም ማመቻቸት ወይም በአጭሩ ኤስኢኦ የምንለው ላይ ነው። ያው ኤስኢኦ ስንል ትንሽ ከበድ ያለ ሊመስል ይችላል፣ ግን በቀላል አማርኛ ዩቲዩብ የኛን ቪዲዮ ተረድቶት ሲፈለግ በቀላሉ እንዲገኝና ለሰዎች እንዲመክረው የምናደርግበት ጥበብ ነው። የዩቲዩብ አልጎሪዝም የሚሰራው በዚህ መንገድ ነው። የርዕስና የመግለጫን ያህል በፍጹም ማቃለል የለብንም። ርዕሱ ግልጽ፣ ቁልፍ ቃላትን የያዘ እና ከ70 ፊደላት ያልበለጠ ቢሆን ይመረጣል። መግለጫው ላይ ደግሞ ቢያንስ 150 ቃላትን ተጠቅመን ቪዲዮ ስለምን እንደሆነ በደንብ ማስረዳት አለብን። ይህ ለአልጎሪዝሙ ትልቅ ፍንጭ ይሰጠዋል። ተምብኔል ማለት የቪዲዮ ሽፋን ፎቶ ወይም የመጽሐፍ ሽፋን እንደማለት ነው። ዋናው ዓላማው የተመልካችን ዓይን በፍጥነት ስቦ ቪዲዮውን እንዲከፍቱት ማድረግ ነው። መጠኑ 1080 በ780 ፒክሰል ቢሆን ይመከራል። ከሁሉም በላይ ደግሞ ማራኪና ከቪዲዮ ይዘት ጋር የሚሄድ መሆን አለበት። ታጎች ደግሞ ቪዲዮአችንን በደንብ ለመግለጽ የሚረዱ ተጨማሪ ቁልፍ ቃላት ናቸው። አንድ በጣም ወሳኝ ስልት ልንገራችሁ። የመጀመሪያው ታግ ሁልጊዜ የቪዲዮ ዋና ኢላማ ቁልፍ ቃል መሆን አለበት። ይሄ ዩቲዩብ ቪዲዮን በቀላሉ እንዲመድበው ይረዳዋል። ኦኬ፣ ቻናል አዘጋጀን፣ ቪዲዮን በሚገባ አመቻችተን ጫነን። ነገር ግን አንድ በጣም ወሳኝ ጉዳይ ይቀራል። ይሄውም ሕግን ማክበር ነው። ማንኛውም በዩቲዩብ ላይ በቁም ነገር መስራት የሚፈልግ ሰው ስለ ቅጂ መብት ሕግ ማወቅ አለበት። አዎ፣ ይሄ ወሳኝ ጥያቄ ነው። ይዘትን
ለሕዝብ ከማቅረባችን በፊት የዩቲዩብን ሕግና ደንብ ማወቃችን በጣም አስፈላጊ ነው። ችግር ውስጥ ከመግባታችን በፊት ማለት ነው። ኮንቴንት አይዲ የዩቲዩብ ዋናው የቅጂ መብት ተቆጣጣሪ መሳሪያ ነው። እያንዳንዱ የምንጭነው ቪዲዮ በዚህ አውቶማቲክ ስርዓት ውስጥ ነው የሚያልፈው። ስለዚህ የሌላ ሰው ስራ በምንጠቀምበት ጊዜ ጥንቃቄ ማድረግ አለብን። ነገር ግን ለቅጂ መብት ሕግ አንድ ልዩ ሁኔታ አለ። እሱም ፍትሐዊ አጠቃቀም ወይም ፌር ዩዝ ይባላል። ይህ መርህ የሌላ ሰውን ስራ በተወሰኑ ሁኔታዎች ለትችት፣ ለአስተያየት ወይም ለትምህርት መጠቀም እንደምንችል ይፈቅድልናል። አንድ አጠቃቀም ፍትሐዊ ነው ወይስ አይደለም የሚለውን ለመወሰን ሕጉ እነዚህን 4 ነጥቦች ነው የሚመዝነው። ለምሳሌ ለትምህርት ወይም ለትችት ብለን የተወሰደ የአንድ ፊልም አጭር ቅንጣቢ ተቀባይነት ሊኖረው ይችላል። ነገር ግን ሙሉ ፊልሙን ያለ ፈቃድ መስቀል ትልቅ የቅጂ መብት ጥሰት ነው የሚሆነው። እንግዲህ ሁሉም ነገር ተዘጋጅቷል። ቻናሉ ዝግጁ ነው። አሁን ዋናው ጥያቄ ወደኛ ይመለሳል። በዚህ ቻናል ለመጀመሪያ ጊዜ የምናጋራው ታሪክ የትኛውን ነው? የፈጠራ ጉዞውን ለመጀመር ጊዜው አሁን ነው።